መቼ እንደምንሞት አናውቅም። የት እንደምንሞት በምን እንደምንሞት አናውቅምና ምን አለ እግዚአብሔር? ተዘጋጅታችሁ ኑሩ። ተዘጋጅቶ የኖረ ሰው ሞት አይባል አረፈ ነው የሚባለው። ምክንያቱም ሞቶም ሙሰለ ጻድቃን ሕይወቶም ውእቱ ይላል። የጻድቃን ሞታቸው ሕይወታቸው ወደ ሕይወት ነው የሚሄዱት፣ ወደ ዘላለም ሕይወት ነው የሚሄዱትና ስለዚህ ጻድቅ ሆኖ መኖር ተዘጋጅቶ መኖር እንደሚገባ አንደኛው ይሄ ነው። እንዴት እንዘጋጅ የሚለው ነው። እንግዲህ ተዘጋጅ ተብለናል። እንዴት እንዘጋጅ ሲባል የመጀመሪያው ዝግጅት መታረቅ ነው። መታረቅ ያስፈልጋል። በየቤታችን በየጎረቤታችን በየዘመድ አዝማዱ በየማህበረሰቡ ውስጥ ብዙ ቂም በቀል ያ መወገድ አለበት። ማንም ከእንግዲህ ወዲያ ያለውን የነገውን አያውቅም። ምን ይጠመው ምን ያገኝ ምን ይጣ አያውቅም። ስለዚህ የነገውን ስለማናውቅ የመዳን ቀን መቼ ነው? የመዘጋጀት ቀን መቼ ነው? ዛሬ ነው። ንስሐ መግቢያው መቼ ነው? ሥጋው ደሙ መቀበያው መቼ ነው? መታረቂያው መቼ ነው? መልካም ሥራ መስሪያው መቼ ነው ሲባል ዛሬ ነው።